ምስጋና ደዌን ይፈውሳል፣ እጥፍ ድርብ ሀብት ይሰጣል። ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ምስጋና ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ከደዌ ይፈውሳል፣ ክፉ መንፈስን ያርቃል። አንዳንድ ጊዜ ክፉ መንፈስ ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደረችሁ ሳታውቁት ደርሳችሁ ታኮርፋላችሁ። ይሄ ሁላችንም ነው። እናንተ እያልኩ ተናገርኩ እንጂ ያለ ምክንያት እናኮርፋለን፣ ያለ ምክንያት ብዥ ይልብናል፣ ያለ ምክንያት ይህ ክፉ መንፈስ መጥቶ በዙሪያችን ዝም ብሎ ብን እንደ ሽቱ እንደሚረጭ ሰው እዚህ አካባቢ እየረጨብን ነው እና እዚያን ጊዜ ያ ክፉ የእሱ መዓዛ ወደኛ ሲገባ እንጨናነቃለን። ያን መንፈስ የሚያርቀው ምስጋና ነው። ደዌንም ይፈውሳል። ከተፈወሱ ሰዎች አንዱ ኢዮብ ነው። ኢዮብ ያ ሁሉ ከብቶቹ አለቁ፣ ልጆቹ ሞቱ፣ ሰውነቱ ቆሰለ፣ ተላ ሸተተ። ባለጸጋው ኢዮብ ቤቱ ወዴት ነው እያሉ ሰዎች ይመጡበት የነበረው ቤት ስለሸተተ የገዛ ሚስቱ እንኳን የት ወጥቼ ልሄድ አለ። ኢዮብ ግን ምን አለ? እግዚአብሔር ይመስገን። የኢዮብ ትልቁ መዋጊያ ጋሻው ምን እንደሆነ ታውቃላችሁ? ምስጋና ነው። ባለቤቱ የተዋጋችሁ ምንድን ነበር የምትለው? ባርኮ ሙት፣ እግዚአብሔርን ስደብና ሙት፣ ከዚህ በላይ ምን ያደርግሃል ነበር ያለችው። እሱ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። አመሰገነ። ሲያመሰግን ያ ምስጋናው እግዚአብሔር በደመና እንዲያነጋግረው አደረገው። በደመና ተገልጦ እግዚአብሔር ፈወሰው፣ ዘመኑን አረዘመ፣ ደዌውንም ፈወሰው። ከዚያ በኋላ ተመልከቱ፣ እጥፍ ድርብ ሀብት ይሰጣል ብያችሁ ነበር። ያጣነው ነገር ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ኢዮብ እጥፍ ልጅ ተሰጠው፣ እጥፍ ግመል፣ እጥፍ በቅሎ፣ እጥፍ ፈረስ፣ እጥፍ በግ፣ እጥፍ ፍየል፣ እጥፍ ከብት ተሰጠው። ምንድነው ይሄን ያመጣለት? ምስጋና። ባጣነው ነገር ላይ አመስጋኞች ከሆን እግዚአብሔር ጨምሮ ያመጣዋል። ስታመሰግኑ ግን መቆየት ግን ያስፈልጋል። ምን ያስፈልጋል? ምስጋና ዋጋ የሚያሰጠው ሲታገሱት ነው። ዛሬ አመስግናችሁ አሁን በገና ደርድራችሁ ሰኞ ማታ በገና ደርድራችሁ ሐሙስ ማታ ጸጋ የሚንጠበጥብላችሁ አይመስላላችሁ። እንደዚያ ከሆነ ምንም አታገኙ። እስከሚመጣ ድረስ ጸንቶ ማመስገን ነው እንጂ አሁን ላመስግን በቃ እስቲ ቆይ እንዴ አባ አመስግኑና ጸጋ ታገኛላችሁ ላይ ነበር። ይኸው ዛሬ ሌሊቱን ሙሉ ስደረድር አድሬ አንድ ነገር አላገኘው ብትሉ እኔ የለውበት ያልኳችሁ ጸንታችሁ ስታመሰግኑ። ኢዮብ 7 ዓመት ሙሉ ነው የተንገበገበ በቁስል 7 ዓመት ሙሉ እያመሰገነ እየቆሰለ። ቁስሉ የማይድን መሆኑ አንድ ችግር ነው። ቆስሎ የሚበለው የሌለው መሆን ሌላ ችግር ነው። በዚያ ላይ ልጆቹ የሞቱበት ሰው መሆን ሌላ ችግር ነው። በዚያ ላይ አስታማሚ ሲጠላው ሌላ ችግር ነው። ይህን ሁሉ ታግሶ አመሰገነ። የምስጋናው ጋር እጥፍ ሰጠው፣ ደዌውንም ፈወሰው። ሁላችንም በየደዌያችን ይፈውሳል። ያጣናውን ነገር ሁሉ እግዚአብሔር ይመልስልን። ያጣነው ነገር ሌላ እንዳይመስላችሁ ጥሩ ክርስቲያንነታችን ነው። ሚጢ ለሐየው አስተፍስህኒ ያለ ለዚህ ነው አባ ጊዮርጊስ በሰዓታቱ እመቤቴ የጠፋውን ውበቴን መልሽልኝ ብሏታል። የጠፋው ውበታችን ማለት እግዚአብሔር የምንመስልበት ነው። እሱ የሚመልስልን ምንድነው? ምስጋና ነው። ክፉ መንፈስ ሲርቅ ቅዱስ ዳዊት ለሳኦል ሄዶ ምንድነው በገናውን ሲደረድርለት ክፉ መንፈስ ምን ይልለት ነበር? ይርቅለት ነበር። ይሄንን አሁን በኮርስም ተመራችሁታል አይደል? በገና ቤቱ ላይ። ስለዚህ ክፉ መንፈስን ያርቃል። ማን? ምስጋና በሉ እንጂ ማን? ምስጋና። የምስጋና ኃይል ሌላ የመጨረሻ 2 ነው የቀረኝ። ምስጋና ነፃ ያወጣል። እስኪ በሉ ምስጋና በሉ። ምን ያደርጋል? ነፃ ያወጣል። የበገናውን ትርጉም ተምራችሁታል ብዬ ነው። በገና ቤቱ ላይ አይደል 10 አውታሬ እንደዚህ፣ ይሄ ቀስቱ እንደዚህ፣ ይሄን ተምራችሁታል። ስለዚህ እኔ እዚህ ላይ ብነጋገር ይሻለኛል ብዬ ነው። በገናውን እንዳትጥሉት የሚያደርግ ትምህርት ማስተማሪ ነው በእኔ ቤት። ገብቷችኋል? የተመረቃችሁበትን በገና እንዳትጥሉት ምን ያህል ጋሻ እንደታጠቃችሁ እንድታውቁ ብዬ ነው። እሱን ለመናገር ነው የፈለኩት። አጠቃላይ ክርስትናችን ምስጋና እንደሆነና መፍትሄ የምናመጣው በዚህ ብዙ ሰው ይቸገራል። መፍትሄ እያጣ ነው። መፍትሄው ወደ እግዚአብሔር መዞር ነው። ነፃ ያወጣል። ይሄ የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ያለ ሐሳብ ነው የማነሳላችሁ። ቅዱስ ጳውሎስና ቅዱስ ሲላስ ናቸው። ጢሮአዳ በምትባል ከተማ ደርሶ ቅዱስ ጳውሎስና ቅዱስ በርናባስ በሚያስተምሩበት ጊዜ ሲሰብክ ቅዱስ ጳውሎስ ሲሰብክ ልድያ የምትባል አንዲት ድሃ ሴት ነበረች። ሐር እየሸጠች የምትተዳደር እየፈተለች፣ ፈታይ ማለት በሀገራችን ቋንቋ ፈታይ በመፍተል የምትተዳደር ናት። ቅዱስ ጳውሎስ ሲሰብክ እሷ አሕዛባዊት ናት። በአጥሩ ሁና እዚያ ማዶ ሁና ልቧ ተከፍቶ የቅዱስ ጳውሎስን ስብከት እንዲያሻግራ ትሰማው ነበረ። ልቧን ከፍቶላል። ከዚያ በኋላ ተመለሰችና የኔም ቤት ለእግዚአብሔር ቤት ለጸሎት ቤት ውሰዱት አለቻቸው። ብዙ ትርጉም አለው። የእሷን ቤት ለጸሎትነት ተረክበው ሊጸልዩ ወደ ጸሎት ሲሄዱ ዝቅ ብሎ ደግሞ አንዲት እየጠነቆለች የምትተዳደር አንዲት ሴት ነበረች።
አያችሁ ምን ጊዜም ከመልካም ነገር አጠገብ ምን ነገር አለ? ምን አለ? በእግዚአብሔር ትይዩ ማን አለ? ሰይጣን በሉ እንጂ። ሙሴ አጠገብ ማን አለ? ፈርዖን በሉ። ዳዊት አጠገብ ማን አለ? ጎልያድ በሉ። አቤት ጎልያድ። ሐዋርያት አጠገብ ማን አለ? ይሁዳ። ሁልጊዜም አንድ መልካም ነገር ስንጀምር መልካሙን ነገር ብቻ ማየት የለብንም። እዚያ አጠገብም ሌሎች ነገሮች አብረው እንዳሉ ጠብቀን ከተጓዝ ድንገት ሲገጥመን አንሰበርም፣ ተስፋ አንቆርጥ። አሁን ለእኔም እንደዚያው ነው፣ ለእናንተም እንደዚያው። ጳውሎስን የምትሰማው ሰው ነበረች፣ ጳውሎስን የምታሰናክለው ሰውም ነው። የሚሰሙንም አሉ፣ የምንሰማውን ነገር የምንናገረውን ነገር የሚያሰናክሉ ማለት። ያቺ ሴት እየጠነቆለች ለሀብታሞች ገንዘብ ታወጣለች፣ ለባለስልጣናት። ዛሬም እኮ እንደዚያ የሚያደርጉ ሰዎች አሉ፣ የሚያስጠነቁሉ። በህፃናት እየለመኑ ብር የሚያካብቱ ሰዎች አሉ። ህፃናትን እየለመኑ እነሱ ብር ይሰበስባሉ። ወሬ ነው አልሰማሁም። ሀብታም ሆነው ህፃናትን ከመንገድ አንስተው መንገድ ላይ እያስለመኑ ብር የሚያጠራቅሙ ሰዎች አሉ ይባላል። ያቺ ሴት ትጠነቁላለች፣ ውሸት የሚሆን እውነት ለነሱ ትናገራለች፣ ሀብት ትሰበስባለች፣ ትርፍ ትካፈላለች። ኋላ እነ ቅዱስ ጳውሎስ አልፈው ሲሄዱ ላይዋ ላይ ያለው ሰይጣን እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው የሚሏችሁን ስማቸው። ማነው ያለው? ሰይጣን። የሚሏችሁን ስሟቸው አለ። አንድ ዚያ ጀልደቃችሁ እነ ቅዱስ ጳውሎስ የልዑል እግዚአብሔር አገልጋዮች ናቸው አይደሉም? ከዛ ቅዱስ ጳውሎስ ምን አለ? ሰይጣኑን ከዚያ ሴት ወጥቶ እንዲሄድ ገሰጸው ይላል። ለምን? እውነት እኮ ነው የተናገረው። የሰይጣንን ስብከት መስማት አይገባም። ሰማችሁ? የሰይጣን አሁን በዚህ ዘመን እንደዚህ ያለ ነገር ነውር ነው። ተዋጋንን ታታስለፍልፉ እንደዚህ ስንል ሰይጣኑ ራሱ እየመሰከረ ይላል። የሰይጣን ስብከት አትስሙ ተብለን ሐዋርያት ነው ያዘዙ። ሰይጣን መቸለቱ እውነት ቢናገር እንኳን ሰይጣን ከሰበከው ለተንኮል ነው የሚሰብከው። ስለዚህ የሰይጣን ስብከት አናዳምጠው፣ የሰይጣን ምስክርነት አንሰማም። ማነው እንትን ወዘተን እንደዚህ ያለ ነገር አትከተሉ። አስወጥቶ ሰደደው ቅዱስ ጳውሎስ። ጋኔኑ ሲወጣ ምን እንዳደረጉ ታውቃላችሁ? ሲወጣ የዚያች ሴትዮ ገንዘብ ያተርፉ የነበሩት ለካ ትልልቅ ባለስልጣናት ተጀርበዋል። ብዙ ጠንቋዮች፣ ብዙ ውሸታሞች፣ ብዙ አጋንንትን እናወጣለን የሚሉ ሰዎች ጀርባቸው እነማን እንዳሉ እግዚአብሔር ያውቃል። እነዚህ ሰዎች ሀገራችን ሮምን ሊበጠብጡ የመጡ ናቸው ይባላል። ሀገራችን ሮማን ሊበጠብጡ ነው እነዚህ የመጡት። ያለመድነውን ነገር ወደ ሀገራችን እያስገቡብን ነው ተባለ። ሰውን ሁሉ በሐሰት አስመሰክረው በብር እንደሚያሳድዷቸው ማን ያውቃል? ይህን ገበያ ምን ያንጫጫዋል ቢባል እበልጥ አልበለጠ። ሁሉም ለጥቅሙ ነው የሚንጫጭ። ለቅሶ ላይ ሰው የሚያለቅሰው እኮ ለሞተው ሰው አዝነው አይደለም። የራሱ ወይ ሚስቱ አብሽቃው የሚያለቅስም ይኖራል። ባሏ የደበደባት ትዝ ብሏትም ልትንሰቀሰቅ ትችላለች። የራሱን እያስታወሰ ሊያለቅስ ይችላል ሰው። ልቅሶ ግን ይደምቃል በዚያም በዚህም ብሎ ማለት። ስለዚህ ምንድነው ሰዎቹ የሚሉት ለሀገር ተቆርቁረው ነው የሚመስሉት፣ የሚያለቅሱ ግን ለራሳቸው ጥቅም። አባቶቻችን የሚሳደዱት ሲሰቃዩ የሚኖሩት በዚህ ምክንያት። ከዚያ በኋላ ምን ሆነ? እነ ቅዱስ ጳውሎስን ቅዱስ በርናባስን እኒህማ ሀገር አጥፊዎች ናቸው። ይሄ ደግሞ ጎርፍ ይሆናል አይደለም። የነገሩትን ዝም ብሎ የሚሰማ የማይመረምር አለ። ደግሞ ውጣ ሲሉት የሚወጣ ቁጭ በል ሲሉት ቁጭ የሚል ደግሞ ወጣና ዝም ብሎ እነሱ ምን አድርጋቸው ገበያ ለገበያ ከተማ ለከተማ አደባባይ ለአደባባይ በመሬት ጎተቷቸው። መሬት ለመሬት እየጎተቱ ጎትተው ልብሳቸውን አወለቁ። ልብሳቸውን አውልቀው ደግሞ እንዳይሞቱ እንዳይድኑ አድርገው ገርፈው ሰውነታቸውን አቁስለው ሲጎተቱ ብለው ደግሞ ገርፈው ሲጨርሱ ወስደው ደግሞ ማታ ቁስል የሚያጥብ የለ ዘመድ የለ ምን የለ ከነ ቁስላቸው ከባዶ ወህኒ ቤት እንዲወረወሩታል። እዚያ ውስጥ እንዳለ ወከይኖ መንፈቀ ሌሊት ሶቢሃ ጳውሎስ ወሲላስ ጸለዩ ወሰብህው ወደ እግዚአብሔር። መንፈቀ ሌሊት በሆነ ጊዜ ጳውሎስና ሲላስ ሌሊት እግዚአብሔርን አመሰገኑት ይላል። እግዚአብሔር ምን አደረጉት? ምን አላችሁ? እስቲ እኔ በሆን ብላችሁ አስቡ። እውነት እስቲ አስቡ። አስቀድሳችሁ ስትመለሱ ሰው ይዞ መሬት ለመሬት በአስፋልቱ ቢጎትታል፣ ከዛ ደግሞ ተቀብሎ ሰው ቢገርፋችሁ ሌላ ጊዜ ታስቀድሳላችሁ? ጭራሽ እኔ ባስቀደስኩ እንድገረፍ ታደርጋለህ ወይ? እግዚአብሔር ቅልጥ ብሎ ይቅር። እንዲህ አይነት ሃይማኖት አትሉም ወይ? አዎ እንዴ! እናንተ እኮ ባታን ጠዋት ዘክራችሁ ከሰዓት እንቅፋት ሲመጣችሁ ምን አድርጌሽ ነው ባትዬ ነው የምትሉት። እንዲሁ ይገርማል። ራሳችሁ እየተንከረፈፋችሁ አስተውላችሁ ሳትራመዱ እንቅፋት በመጣችሁ ቁጥር ገብርኤል ምን አድርጌህ ነው የምንለው። የእኛ እኮ ጥጋብ እኮ ልክ የለው። ተገርፈው ተደብድበው ተሰቃይተው ጸለዩማ አይደንቀኝም፣ ጸሎትማ አውጣኝም ተብሎ ይጸለል። ያመሰግኑት ነው። በማይመች ሁኔታ ውስጥ ፈጣሪን ማሰብ ነው እግዚአብሔርን ማመን ማለት። ከዚህ በኋላ ምን አለ? ወአድለቅለቀ አቢይ ድልቅልቅ ወአንቀልቀለ መሰረተ ቤተ ሞገ። ታላቅ ንውጽውጽታም ሆነ ከምናቸው ከምስጋናቸው የተነሳ የወህኒ ቤቱ መሰረት ሁሉ ተነዋወጸ። ወተከስቱ ሁሉ አናቅጽ የተዘጉ በሮች ሁሉ ተከፈቱ። እስኪ በሉ ይሄንን በሉ። የተዘጉ በሮች ሁሉ በሉ። ደግሞ ይኸውላችሁ ሲጎተቱ ብለው እንደውም ያልነገርኳቸዋል። ሲጎተቱ ብለው ራቁታቸውን ተገርፈው ከነቁስላቸው ወህኒ ቤት ዝም ብሎ አለም የተዘጋባቸው በታላቅ ግንድ እግራቸውን አጣብቀው ጠርቀው አሰሯቸው። ተመልከቱ ማሙ ቀን ሲጎተቱ አሉ፣ ሲገረፉ አሉ። እግራቸው እንዳያርፍ ደግሞ ከነቁስሉ በግንድ ታስሯል። እንዲህ ብለው አመሰገኑ። ያ ምስጋና ኃይል ነበረውና የተዘጉ በሮች ሁሉ በምስጋና ተከፈቱ። ስናመሰግን የተዘጋ ይከፈታል ብያችሁ ነበር። ተነዋወጸ
የታሰሩበት ተነዋወጽ። ስናመሰግን አስሮ የያዘን ሰይጣን ከነ መሰረቱ ይናወጥ። ከነ መሰረቱ ነው የሚናወጸው። የእስር ቤት መሰረቶች ማለት የክፋት መሰረት የሆኑ ሰዎች ሁሉ ይነቀላል፣ ይጠፋል። ሳኦል ከነዘሩ ከነማንዘሩ ከነ ልጆቹ በገዛ ጦሩ ተነቃቅሎ ነው የጠፋ። የዳዊት መሰረት ግን ክርስቶስ ነበርና ዛሬማ የሚያመሰግን ሰው መሰረቱ የጸና ነው። ያኛው ግን ረይክዎ ለኃጥእ ወተለዓለ ከማር ዘሊባኖስ ወሰበገብ ኃጥእ ኃጢአተኛ እንደ ሊባኖስ ዘግባ ከፍሎ አየሁት ስመለስ ግን አጣሁት ተብሏል። ከዚያ በኋላ በሮቹ ሁሉ ሲከፈቱ የእስር ቤቱ ጠባቂ ደነገጠ። አምልጠው ነው ብሎ ራሴን ተሰቃይቼ ከሞት በፊት ራሴን ላጥፋል። ቅዱስ ጳውሎስ ምን እንዳለ ታውቃለች? አይዞ እኛ አልጠፋንም፣ ራስን በራስ ላይ ክፉ ነገር እንዳታደርግ። ወይ ፍቅር! እንዲያው ቅዱስ ጳውሎስን የሚያህል ሰው እንዲያው የት ነው የምናይ? እንዲያው አስሮ ከነቁስሉ በግንድ ጠርቆ ያሰረው ሰውዬ ራሱን እንዳያጠፋ ቶሎ ብሎ ይቆረቆርለታል። ለዚህ አይጨነቅ ነበር። ከዚያ በኋላ ደጁ እንደተዘጋ ነው የተከፈተ። እናንተ ቆይ ማን ናችሁ? የእግዚአብሔር አገልጋዮች ነው። ሄዶ ሰገደላቸው። እባካችሁ ነፍሴ እንድትድን እርዷት አላቸው። ተነስና በኢየሱስ ክርስቶስም ተጠመቅ፣ ከነ ቤተሰቡ ትድናል። ተጠመቅ። ቤታቸውን ወሰዳቸው፣ ቁስላቸውን አጠበላቸው። እሱ ተጠመቀ ከነ ቤተሰቡ ክርስቲያን። አያችሁ፣ እሱ የስጋቸውን ቁስል አጠበ፣ እነሱ የነፍሱን ቁስል አጠቡ። ይሄን አድርጉ። ቆስላችሁ ቁስል የሚያጠብ እንባ የሚያብስ ዘመድ ባይኖራችሁ ምስጋና ዘመድ ይሰጣል። ዘመድ ሰጣቸው። ለቅዱስ ጳውሎስ ቁስል የሚያጠብ ዘመድ ሰጣቸው። ማንን የሰጣቸው? ራሱን አስሮ የሚጠብቃቸው የእስር ቤት ዘበኛ፣ ራሱን ወታደሩን ጠላታቸውን ቁስላቸውን የሚያጥብ አድርግላቸው። ከዚያ በበነጋው ውጡ ብሏቸዋል። ሌሊት ደግሞ ውጡ ብሏቸዋል። አንወጣም ማለት ቅዱስ ጳውሎስ። የእሱ ብልሃት መቼም ተቆጥሯል። አንወጣም። ሌሊት ደግሞ ወስደው ገደል ሊጥሉን ነው። በዚያው ላይ እኛ ሮማውያን ሰዎችን እንዴት ገደል ሊጥሉን ነው አለ። ብልሃቱ ነው። በጊዜው የሮም ዜግነት ያለው ሰው አይነክ። ከዚያ በኋላ ዜግነቱ ሲናገር ወዮላችሁ፣ ያሰርናቸው ሰዎች ሮማውያን ናቸው። ሮማዊ ዜግነትን ያሰረ ወይም የሰደበ ራሱ የዚያን ጊዜ ይሰቀላል። እንዲፈቱ ተደረገ። ተፈተው በነፃነት አስተማሩ። ለዚያች ነፍስም ነፃነትን ሰጡ። ዘመድ በሌለበት ዘመድ፣ ጠያቂ በሌለበት ዘመድ፣ በር ከፋች በሌለበት በር የከፈተ ኃይል